ለምን አዳዲስ መኪኖች ተቀያሪ ጎማ የላቸውም? አንደኛው የመኪናውን ክብደት መጠን ለመቀነስ ነው። የመኪናው ጎማ ከነ አክሰሰሪው ከ13 እስከ 22 ኪሎ ግራም ይመዝናል። ስለዚህ ይህን ክብደት በመቀነስ የነዳጅ ፍጆታውን በእጅጉ ይቀንስልናል። የኤሌክትሪክ መኪናም በኪሎ ሜትር የመጓዝ አቅሙን ይጨምርለታል። ሁለተኛው ለቅያሪ ጎማ የሚሆነውን ቦታ ለሌላ ተጨማሪ ቦታ ማዋል። ይህ ትንሽ ለሆኑ መኪኖችና ለሃይብሪድ ወይም ደግሞ ለኤሌክትሪክ መኪኖች ለባትሪያቸው ማስቀመጫና ሰፋ ያለ ማስቀመጫ እንዲኖር ታስበው ነው። ሶስተኛው ምክንያት ደግሞ መኪና አምራቾች ለቅያሪ ጎማና ለአክሰሰሪ የሚያወጡትን ዋጋ ለመቀነስ። እነዚህ የዋጋ ቁጠባዎች ለመኪናው ባለቤት ትንሽ ቢመስሉም ለመኪና አምራቾች ግን በየአመቱ በሚሊዮኖች የሚቆጠሩ ገንዘቦችን ስለሚያስወጣቸው ተቀያሪ ጎማዎችን ማስቀረትን መርጠዋል። አሁን ላይ ያሉ ዘመናዊ መኪኖች ግን ታየር ፕሬዠር ሞኒተሪንግ ሲስተም ስላላቸው ቀድመን የጎማውን ሁኔታ ማወቅ እንድንችል ይረዳናል። በተጨማሪም ረን ፍላት ታይርስን ስለሚጠቀሙ የመኪናው ጎማዎች ቢወጉ እስከ 80 ኪሎ ሜትር በዝግታ መጓዝ ይችላሉ። በተወሰኑ መኪኖች ላይ የጎማ መለጠፊያና አነስ ያለ ኮምፕሬሰር ኪትም አብሯቸው ይመጣል።